የሆነውን ስርዓት እንድናይ የሰማያዊ የሆነውን ስርዓት በበረከቱ እንድንካፈል ያደረገ እርሱ ነው። እንደዚህ በሰማያት መላእክት ያመሰግኑታል፣ ይኸው እኛም በምድር አመሰግን ነው። ካህናቱ አራቱን ማዕዘን እየዞሩ ያመሰግኑታል። ያን የቀራንዮውን ጉዞ እናስባለን፣ ያን መከራህን እናስባለን። ቀይ ልብስ ለብሰን አንተ እናስባለን። መከራህን፣ መንገላታትህን፣ ደምህን ማፍሰስህን ያን እናስባለን ሲሉ አራቱን ማዕዘን እየዞሩ ይባርካሉ። ክርስቶስም በአራቱ ማዕዘን ተንከራተዋል፣ ይሄው እኛም ያን መንከራተትን እናስባለን ይላሉ። ይህ ምስጢር አለው። እንደዚሁ አይደለም፣ ከስርዓትም ውጭ አይደለም። ከብሉይ ኪዳን ሲያያዝ የመጣ ነው። ማዕጠንተ ወርቁን ይዘው እንዲባርኩ፣ ሕዝቡን እንዲባርኩ፣ አገሩን እንዲባርኩ እግዚአብሔር ለነ ሙሴ ለነ አሮን ነግሯቸዋል። ከዚያ የመጣ ስርዓት ይኸው ዛሬም አባቶቻችን ይህን እየፈጸሙ ይገኛሉ። ኧረ ክብር ምስጋና ለእግዚአብሔር። ስብሐት ወክብር ለስሉስ ቅዱስ ቅዱስ ስሉስ ሩይ ኩሎ ጊዜ ይዜኒ ወዘልፈኒ ወለዓለመ ዓለም አሜን አሜን ወአሜን። ለይኩን ለይኩን። አዎ ይሁን ይደረግ ይጽና ማለት ነው። ይሁንልን ይደረግልን። እኛም ከአባቶቻችን እግር ስር ቁጭ ብለን እንድናመሰግን አደረግከን። ይህን ያደረግ አንተ ነህ። ለዚህም ክብር ምስጋና ይገባል። ከጉልበታቸው በርከክ ያሉ ካህናቱ ያመሰግናሉ። ወለከ ንሰግድ ዘአንተ መስገድ ለኩሉ፣ ሁሉንም የሚሰግድልህ ለአንተ እንሰግዳለን። ወለከ ንትቀነይ ዘአንተ መቅነይ ለኩሉ፣ ሁሉንም የሚገዛልህ ለአንተ እንገዛለን እያሉ በርከክ ያሉ እግዚአብሔርን ያመሰግናሉ። ይህን ያደረገ እግዚአብሔር ነው። እኔ እናንተን መረጥኳችሁ፣ እኔ እናንተን ሾምኳችሁ፣ ትፈቱ ታስሩ ዘንድ ስልጣንን ሰጠኋችሁ፣ ሰማያዊ የሆነ ስልጣንን ሰጠኋችሁ፣ እናንተ ልጆችንም ሰጠኋችሁ። እናንተ የነፍሳት መምህር ናችሁ አላቸው ካህናትን። እግዚአብሔር የነፍሳት መምህር ናችሁ። ነፍሳትን የምታጡ የምትወለውሉ እናንተ ናችሁ። ነፍሳትን በለመለመው ስፍራ የምታዘጋጁ የበጎች እረኛ እናንተ ናችሁ። ከኔ ያገኛችሁትን ስልጣን እነዚያን በጎችን ጠብቁ፣ እነዚያን ጠቦቶችን አሰማሩ አለ። ቤት እንዲህ ካለ ቦታ ማለት ነው። እንዲህ ስርዓቱ ከሚፈጸምበት እንዲህ ካለ አምልኮት ቦታ በዕጣኑ ከምንባረክበት ዕጣኑ ንጹሕ እግዚአብሔር ንጹሕ ነው። ንጹሕ እግዚአብሔር ይመለክበታል። ዕጣኑ ንጹሕ ለንጹሕ ሕዝብ ይገባል ሲል ነው። መስቀሉ ቅዱስ ቅዱስ እግዚአብሔር ተሰቅሎበታል፣ ደሙን አፍሶበታል፣ ሥጋውን ቆርሶበታል። መስቀሉን ቅዱስ አለው ለምን ይባል? ርኩስ ዲያብሎስን ቀጥቅጠንበታልና። ለዚያ ነው ካህናቱም ይዘው እንደዚህ የሚባርኩት። ክብር ምስጋና ለእግዚአብሔር። ይህ ሰማያዊ ምስጢር ነው። በዚህ የሆነው በሰማይ ይኖራል፣ በዚህ የሚከናወነው በሰማይ ይከናወናል። የሰማዩ በምድር ሆነ፣ የምድሩም በሰማይ ሆነ አለ ሊቁ። እግዚአብሔር ክብር ምስጋና ይግባው። እግዚአብሔርን አመስግኑ። ስብሐት ወክብር ለስሉስ ቅዱስ መንፈስ ቅዱስ ወወልድ ወመንፈስ ቅዱስ ስሉስ ሩይ ኩሎ ጊዜ ይዜኒ ወዘልፈኒ ወለዓለመ ዓለም አሜን። ክብር ምስጋና ለእግዚአብሔር ይሁን። ይህ ድንቅ ነገር ነው። እኛ መዓዛችን አንተ ነህ፣ እኛ ሽታችን አንተ ነህ። የዓለም ሽታ አንፈልግም። ስለዚህ መዓዛችን ዕጣንህ ነው። ስለዚህ ኃይላችን መስቀልህ ነው። ስለዚህ ኃይላችን ወደ አንተ ቤት መምጣት ነው። ስለዚህ ኃይላችን ከአንተ ቤት መንበርከክ ነውና እንዲህ ያለ ስርዓት ይህው አባቶቻችን አስተማሩ። ከዓለም መረጠን እግዚአብሔር። በዚያኛው ዓለም በማዕጠንቱ እንድንባረክ አደረገ። ማዕጠንቱ ደዌያትን ያርቃል። አሮንም ያደረገው እንደዚህ ነው። ሕዝቡን ሰበሰበ፣
ማዕጠንተ ወርቁን ያዘ፣ ልብሰ ተክህኖውን ለበሰ፣ ወደ ሕዝቡ ገባ። ደዌ ጸንቶባቸው ነበር፣ ሕማም ጸንቶባቸው ነበርና በመካከላቸው እየዞረ አራቱን ማዕዘን አጠነው። ከዚያ በኋላ ርኩስ መንፈስ ከዚያ ሙልጭ ብሎ ወጣ። አራቱ ማዕዘን የኛ የሰው ልጆች ነው፣ ያንተ አይደለም፣ ከዚህ ውጣ ሲሉ ነው አባቶቻችንም እንደዚህ የሚባርኩት ማለት ነው። ይህ ድንቅ ነገር ነው። እግዚአብሔር ክብር ምስጋና ይግባው። ከዚህ በመቀጠል ድንግል ማርያምን በጸሎተ ማርያም በውዳሴ ማርያም አባቶቻችን ይጸልያሉ። ድንግል ማርያምን ይማጸናሉ። ልጆችሽን ባርኪ፣ ሀብታቸውን ንብረታቸውን አብዥላቸው፣ በጤና በሰላም ጠብቂያቸው፣ ልመናቸውን ስሚ እያሉ በጸሎተ ማርያም ይማጸናሉ። ከዚያም ደግሞ ልጇን በኪዳን ይማጸናሉ። ወደ ጸሎቱ እንሄዳለን።